እኔ ያገባሁት ሳምሪ ነው እንጂ እሷን አይደለም፣ አንቺን አይደለም ያገባሁሽ። ስለዚህ እባክሽ ተይን። ከዚህ በኋላ 10 ጊዜ እየመጣሽ ባጨቀጭቄን ደስ ይለናል። ሳምሪም ከፈለግሽ ከእሷ ጋር መገናኘት ትችላለች፣ ከፈለገች እሷም ታገኘሻለች እንጂ እኔ አይደለም ከአንቺ ልጅሽን የወሰድኩብሽ። ገባሽ? እሷ ናት የመጣችው። ስለዚህ በልጅሽ ምክንያት እየመጣሽ ከዚህ በኋላ ስሜን እንዳታነሺ። ህግ ያለበት ሀገር እየኖርን ስለሆነ ህግ ያለበት ሀገር ስለምንኖር ብትጠነቀቂ ይሻልሻል። አሁንም በድጋሚ አስጠነቅቅ። ምሬ ጂጂን ስደውል መልእክት አስቀምጭላት። እንደ ወፍ ዘራሽ መታየት በጣም ነው የሰለቸኝ። አባትም እናትም ዘመድም እንደሌለኝ መታየት እያስጠላኝ ነው። በህይወት እንድኖር ከፈለገች ለመጨረሻ ጊዜ ከኔ ጋር ሰላም እንድትፈጥር ንገሪያት። ብቻ የኔ እናት ድርሻዋን እንድትወጣ ለትንሽ ጊዜ ትምህርት እስክጨርስ እንድታግዘኝ እፈልጋለሁ። ይህንን መልእክት አስተላልፍልኝ አሻፍለነቴ። መልእክቱን ብቻ ስደውል ንገሪ። መልሰሽ ጀርመን ስመለስ እማትቀበለኝ ከሆነ እዛው ጋር መጨረሻ ራሴ አጠፋለሁ። ንገሪያት ነሽ። አረ ወይኔ ጂጂ ክያ ግን፣ አረ ወይኔ ጂጂ መቼ ነው ግን ከነ ሳምሪና ከነ ፋኒ የምትፋችው? የውላችሁ ሰሞኑን ታውቃላችሁ ዴዚና አሌክስ መሀል የተፈጠረ ነገር ማለት ነው። የዴዚ እናትና በአሌክስ መሀል የተፈጠረው ላይቡን ሆነ ብቻ ብዙ ነገር ሰምታችኋል ብዬ አስባለሁ። እና እሱ ነገር አሁን ጂጂን ይነካታል። በቃ ሁሌ አሁን ከዴዚ ጎን ነው እሷ ጂጂ የምትቆመውን። ያው የእሷ ትንሽ ይመሳሰላል። ከዚህ በፊት ታውቃላችሁ ሳምሪና ጂጂ ያደረጉ ማለት ነው። አንዴ ሳምሪ መታ መልስ እንደዚህ በቪዲዮ መታ መልስ ሰጣት ነበር። ሁሌ ነው ጂጂ ደግሞ የምትሰድባቸው። በተለይ ፋኒን ከና አትወዶም። በቃ ሁሌ ነው የምትሰድበው ማለት ነው። እና ዛሬ ያው ሰሞኑን በነ ዴዚ ምክንያት በነ አሌክስ ምክንያት ብዙ ነገር በተናገረች ነበር። በቃ ያኔ የሆነ ነገር የሚመሳሰላቸው ከዴዚ እና ከነ ሳምሪ ጋር የሆነ ነገር የሚመሳሰል ያው ዴዚ የእናቷን ነገር ምንም ነገር አትሰማም። አሁን ያኔ ሳምሪም የእናቷን ነገር አትሰማም ነበርና ይሄ ነገር ያመሳስላቸው ነበርና ጂጂ ይሄንን ያው የድሮ ያለፈችበት ስለሆነ እያወራች ነበረ። በድጋሚ እያነሳች የፋኒን ስም እየጠራች በቃ የሆነ ነገር እያለች ነበረና ትናንትና ማታ ያው ይሄ ሁሉ ስታወራ ያው ፋኒ ደግሞ ከዚህ በፊት መልስ ሰጥቷት ምንም መልስ በቃ ከነ ሰጥቷት ማያውቅም። አንዴ ብቻ ነው ሳምሪ ወጣ በቪዲዮ ቴ ምናምን ብላ መልስ የሰጠቻት ማለት ነው። ከዛ ሁሉ አልፎ ራሱ ታርቆ ምን ብሎም አንዴ አብሮ ተገናኝቶ ምን ብሎ በቃ እኛ ታውቃላችሁ ተመልካቾች ደግሞ በቃ ሲገናኙም ደስ ብሎን ሲጣሉም እየሰራን ማለት ነው እና እናወራበታለን። ግን አሁን እንደ አዲስ በድጋሚ ማታ ጂጂ ስለተናገረች ያው ነገሮችን እያነሳች በነ ዴዚ እና በነ አሌክስ ምክንያት አድርጋ ነገሮችን ቁስሏን እያለች ነው። ቁስሌ ነው የተቀሰቀሰብኝ እያለች ያኔ ነው በቃ ለዴዚ እናት ራሱ አቺም ተያት በቃ አቺም ሂጂ በያት ምናምን እያለቻት ነበርና በቃ ስትነካቸው ነበር ስታወራ ነበርና ትናንትና ማታ ፋኒ መልስ እየሰጠ ነበረ። ከዚህ በኋላ ካስተውሽኝ ብዙ ነገር ተናግረሻል፣ ተሳድበሻል፣ ቤተሰቤ ሰድበሻል፣ እኔ ሰድበሻል፣ እህቶችን ሰድበሻል እና እኔ ያገባሁት ሳምሪን ነው እንጂ አንቺን አይደለም። ምን አገባሽ? አርፈሽ ተቀመጪ። አርፈሽ ካልተቀመጥሽ እከስሻለሁ። ከዚህ በኋላ ህግ ነው የሚዳኘኝ። እኔ ከዚህ በኋላ መታገዝ ሰልችቶኛል ብሎ ቪዲዮ ይሰራል ማለት ነው። ማታ ማለት ቪዲዮ ይሰራ በቃ ብቻውን ማለት ነውና መስጠንቀቂያ። ከዚህ በኋላ የዚህ ሀገር ጀርመን አይደለም የሚኖሩት የዚህ ሀገር ህግ
ያው ታውቂያለሽ፣ እናውቀዋለን ከአንቺ ጋር ይሄ የመጨረሻ ቪዲዮዬ ነው ብሎ እና ልጅሽ እሷ ነች እኔ ጋር የመጣች። አይ እሷ ነች የመጣች እንጂ እኔ አልመጣሁባትም። አይ እኔ አልመጣሁባትም፣ እሷ ነች የመጣችብኝ። ይሄ አንድ ስድብ ነው ለጂጂ እና ጂጂሻ ይህን ቪዲዮ ሰምታ ከዛን እሷም በራሷ ያው እንግዲህ ተቀበላለችዋ። ተቀበለችው፣ ተቀበያላት፣ ተቀበለችው። እሷም በቃ ብዙ ነገር ነው ያወራችው። ከዛን ተቀበላለችው። ያው ከዛን ያው ፋኒ እንደዚህ አይነት መስጠቀቂያ ከሰጣት በኋላ ነገሮቹ እንግዲህ አሁን ፓርት 2 ፓርት 3 እያለ እየሄደ ነውና እነ ሳምሪን ፋኒ ያው ሰሞኑን ደግሞ ብዙም እይታም የለም እንግዲህ ሁለት እኔ ዝም ቢል ይሻል ነበር አልኩት። ማለት እንደዛው ዝም ብሎም ነበረ። ከዚህ በላይ ተሳድባ ተናግራ ያኔ ነበረ መናገር የነበረበት። አሁን እንኳን ብዙም አልተናገረች። ማለት ያው ያለፈችበት ነገር ቁስል እኔ አንዳንዴ እውነትም አላት እላታለሁ። ምንም አካብዴ ምንም በቃ የሆነ ፖለቲከኛ ነገር ብትሆንም ያኔ አላት የሆነ እውነታ አላት። ምስኪን ነች ወላሂ ስታዩት ላይ እኔ ብዙ ጊዜ ቲክቶክ ላይ ነው ማለት ወላሂ ምስኪን ነች። ያኔ ገብቷ ይሄ ብዙም ያው መሀልም ብትዋሽም በንዴት ሰው ያው ይናገራል የልብ በቃ ምንም። ከዛም በኋላ ነው ሲረጋጋ ነው እንደዚህ ተናግሬያለሁ እንዴ እንደዚህ ብያለሁ እንዴ ብሎ የሚጸጸቱት ማለት ነው። እና እውነትም ሊኖራት ይችላል። እና አሁን በድጋሚ ያፋኒ ቪዲዮ ከሰራ በኋላ ምን አለች? ሰራች፣ እሷም ሰራች እና እንዴ ላውጣ እንዴ ሚስጥሮ ምናምን እያለች ደፍሮኛል እያለ ማለት እንዲህ ብሏል። በቃ በጣም ነው ያጣጣለች። እኔ መናገር አልፈልግም። በጣም ነው ያጣጣለችው፣ በጣም ነው ያወራችው፣ በጣም ነው የተናገረችው። ፓርቶ እያለ ነው የሚቀጥለው። ምንም ለኔ ክብር የለውም። ለኔ ክብር ቢኖረውማ እግሩን አንድ ላይ አድርጎ ቁጭ አይልም እያለች ብዙ ነገር ነው ያወራች፣ ብዙ ነገር ነውና ወላሂ ያኔ ከባድ ነው እንደዚህ አይነት ነገር ማለት ነው። እና ወዶች የምን ለማለት ፈልጌ ነው፣ ገመናችን የራሳችን ጉዳይ ለሚዲያና ሪሊ ላይፍ እና ሚዲያ ለምንጠቀም ሊለያይ ይገባል። ሚዲያ ላይ ከመጣ ደግሞ ማስመሰል ምናምን የለብንም። በቃ ይሁንም ደግሞ በቃ ሪሊ ላይፋችንም እያሳየን እኩል መኖር ነው ያለብን። ሪሊ ላይፍ እና ሚዲያ ላይ አንድ መሆን የለበትም። የሆነ ነገር እንደዚህ አይነት ሲፈጠር ደግሞ ከሶሻል ሚዲያ መጥፋት፣ ጠፍቶ የራሱን ላይፍ ማስተካከል። ምክንያቱም እሱ ነው የሚበልጠዋ። የሶሻል ሚዲያ ነው በቃ። እንደውም ነገ እየቆየ ቁጥር ዛሬ የተናገራችሁ ነገር ነገ ይቆጫችኋል። እየቆየ ደግሞ ሚዲያ የያዘ ነገር ቪዲዮ ምንም ቻት ምንም ጽሁፍ ሚዲያ የያዘ ነገር ሁሌ ነው የሚከተል። ሁሌ ዛሬ እንኳን ባታየውም የሆነ አንተ በቃ ረስተው ህይወትን ኖረ የሆነም ደግሞ ህይወትሽን ኖረሽ የሆነ ነገር ኖራችሁ ህይወታችሁን እየኖራችሁ እያለ እንደዚህ አይነት ቪዲዮዎች መጥቶ ፊት ለፊታችሁ ላይ ጽሁፎች፣ እንደዚህ አይነት ነገሮች መጥቶ ፊታችሁ ላይ እና ሪል ላይፍ እና የሶሻል ሚዲያ ነገር ወለ ሚዲያ ላይ ባይወጣ በቃ እዛው መጨረስ። የሆነ እንደዚህ አይነት ነገር ሲኖር ደግሞ እዛው ደግሞ ውስጥ መጨረስ፣ ወደ ሚዲያ ለማምጣት። ሚዲያ ደግሞ ያባብሳል። ኮሜንት አንዱ ልክ ይላል። አሁን ፋኒ ስር ስትገቡ ልክ ነህ አንተ በጣም ታጋሽ ነህ። አሁንም ብታገስ፣ አሁንም ዝም ብሎ ቢያልፍ ስለምን ይናገራል? ምክንያቱም ለሳምሪ ሞራል ራሱ ማለት ነው። አሁን ለሷ ሞራል ራሱ ዝም ማለት ይችል ነበር። አሁንም በድጋሚ በቃ የልጆቹ አያት ነች። በቃ ምን ማድረግ ይችላል? ምን አሁን እኮ ሳምሪም ነው የሚጎዳ። ገብታችሁ መቼስ ምንም ብትሆን እናት ነት። ምንም ብትሆን መቼስ አብራው ቆሞ አትከሳትም። ቢከስ እንኳን ፋኒ አብራት ከሱ ጋር ሆና አትከሰውም መቼም ማለት ነው። እና የምትጎዳ እሷ ናት። እንዳለች ከሆነ ኢትዮጵያ ስትሄዱ ራሱ ይሄ ሜሴጅ ላከችልኝ እያለች ስታወራ ነበረ። ጂጂ ራሱ ብቸኝነት እንደተሰማት ራሷን ማጥፋት ሳምሪ ማለት ነው ራሷን ማጥፋት እንደምትፈልግ ይሄን ነገር ካላስተካከል ምናምን እያለች ኢትዮጵያ አሁን የእሱ ቤተሰቧ ስትሄድ እንትን ትል ነበረ።
ብቸኝነት ይሰማት ነበረ እና የሁሉ ሚሴጅ ትልክላት ነበረ ለጂጂ። እናም በመሀል የምትጎዳ ራሷ አሁን እንዲሁ ትናገር እንዲሁን እንትን ትበል እንጂ ውስጧ ምንም ቢሆን እናት ነች። ያኔ ምንም ቢሆን ማለት ነው። ግን የምትጎዳ እሷ ናት። ግን አሁንም ፋኒ ወላሂ ዝም ቢል ጥሩ ነበር። ከሚዲያ የሆነ ስላሽ ማለት ትንሽ ማለት ነው። አሁን ሁሉም ትክክል፣ እዚህም ትክክል። አሁን እዛ ስር እንዳልኩት ኮሜንት ስር ትክክል እናንተ ታጋሽ ነን እንደውም ምናምን እያሉ በቃ የሆነ ነገር ጂጂራ አንዴ ሌሎቹ ይሰርቡታል፣ ሌሎቹ ትክክል። ጂጂ ጋም እንደዛ ትክክል ነሽ፣ እናት ነሽ፣ እናት ናት፣ ትክክል ነሽ። አንዳንዶች አንቺ ምን አይነት እናት ነሽ ምናምን በቃ እንደዛ። ግን ያው ሁሉም ነገር መጀመሪያ ነበረ ማለት በቃ መጀመሪያ ሚዲያ ላይ ያለመምጣት። ለምን ሚዲያ ላይ እና ሚዲያ የያዘው ነገር ደግሞ መቼም አይለቅም፣ ከባድ ነው። እና ጂጂኪያ ደፍሮኛል፣ እኔም ፍትህ እፈልጋለሁ እያለች ነው። ፓርት 2 ፓርት 1 ፓርት 3 እያለች ቪዲዮ እየሰራች ነው፣ ጀመረች ማለት ነው። እና ከባድ ነው። ከእንደዚህ ነገር ይሰውርን ወላሂ። የሆነ ሪል ላይፋችሁን በቃ ከነ ሚዲያ ላይ ደበቅ ማድረግ ከባድ ነው እላችኋለሁ።